አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት አላችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ስራ፣ ጤና ሁሉ ሰላም ከኛ ጋር አልሐምዱሊላህ አለንላችሁ። እንግዲህ ቪዲዮ ላይክ ማድረጋችሁን አትርሱ። ቁጭ በይ ማማ፣ ቁጭ በይ ስትላችሁ ቁጭ ላድርግሽ። ላይክ አድርጉ ብለናል። ያው በመጣን ሰዓት ያው እየተኛን ነው የምንመጣው እኛ እንደሚታወቀው በመጣን ሰዓት ግን ባያችሁ ሰዓት ላይክ አትንፈጉን ነው የምንላችሁ። እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። እንግዲህ ወደ ቤታችን ተመልሰናል፣ ወደ ኮቻ ወደ እናት ሀገራችን እና ወደ ቤታችን ተመልሰናል እላችኋለሁኝ። ሰለዋ ይኸው ጉፍ ብላለች። ሰለዋንም አልሐምዱሊላህ ሰላም አገኘኋት ማለት ነው። በስንት መሰላችሁ? ያኔ አመት ከ4 ወር ሲሆናት አንድ ቀን ከለይቻት አላውቅም። የመጀመሪያ ጊዜ ያው ከላይ ተናደርን ማለት ነው። እንግዲህ ጀምረናል ማለት ነው መለያየቱን። እንግዲህ ያው እንለምደዋለን አይደል? ደሰሉ ሰባ በነገራችን ላይ አልሐምዱሊላህ ያው መቼም የእናት ወዲህ አይችልም። ያው እናት የሆነ ሰው መወዝወዙ አይቀርም እንጂ ብዙ አታስቸግርም። በቃ አገኘችው ሰው ጋር ለክክ ነው። አባቷም ካለ አባቷ ጋር፣ አጎቷም ካለ አጎቷ ጋር፣ በቃ ሌላም ሰው ካለ እንደዚህ ሳላለኝ እሷ ጋር ልክክ ነው፣ ልክክ ነው። ማንም ጋር አትጋጭም። በቃ አለው ሰው ጋር ተስማምታ የመኖር ነገር አለ። አዲስ ሰው ነው ምናምን የለባትም። ያው ግን እናት እስከሆናችሁ ድረስ አዑዙ ቢላ ጭንቀቱ፣ አዑዙ ቢላ ናፍቆቱ ማገናለ ፋጤ ልትገልባ ምን ይባላል? ዝም በያሁን አትሳቂ እና አልኳችሁን። የራሱ አዛቀኝ ወሬ ራሱ ጠፋብኝ እና አልኳችሁን። እኔ እንጃ ካሁኑ ብቻ ከብዶኛል ስላችሁ ትንሽ ከባድ ነውና የሆነ እኔ 4 ቀን ነው ያደርኩት አዲስ አበባ ሄጄና የሆነ ከናፍቆት አልፎ የሚሰማችሁ ልባችሁን የሆነ ህመም ነው። ህመም ታውቃላችሁ። ናፍቆቱ ሲብስ ህመም ነው ልባችሁን የሚሰማችሁና በጣም ከባድ ነው። እንዴት እንደምሆን ባላቅም ግን ያው ጉዞ ጀምሬያለሁ ማለት ነው። በመንገድ ላይ ነኝ። ረብና ያግራው እንግዲህ ልጄንም እኔ ለማንም ሰጥቷት አለንም ለአላህ ነው። አላህ ይጠብቃል። አላህ ዳግም ሰላም ለመገናኘት ያብቃን። ከሄድኩ ተሳክቶ ማለት ነው። ያው ከምርምር የመጣሁ ምርመራውን አልፌያለሁ። እንግዲህ ደግሞ ቀጣዩን አላሁ አለም። እንግዲህ አላህ ርዝቃችንን አዝሮ ከሆነ መልሰን ስደት ቲማማ አይቀርም ማለት ነው። ብቻ አላህ ወኪል ስደት ሰልችቶኛል ብለሻል ነበር ወይ? አሁን ደግሞ የባሰ ነው። ለምን ነው የምመጪው ምናምን ትሉኛላችሁ። እኔ ስደት ይጣፍጣል ብዬ አይደለም የምመለሰው። ያው ችግሬ ነው ማለት ነው ያስገደደኝ እንጂ ስደት እንኳን አሁን ድሮም ከባድ ነው። አሁን የባሰ እንደሚሆን ምንም ሸክ የለኝም ማለት ነው። ረብና በልባችን በልጅም ልብ ውስጥ በእኔም ልብ ውስጥ ሰላሙን ያርግልን እንጂ ከባድ እንደሆነ ይገባኛል ማለት ነው። ግን አላህ ወኪል በሚለው ነው ሰበብ እናደርስ የተነሳ ነው። ግን የሰው ሀገር የሚያክል ብቆዩ ያው ነው። አላህ በሀገራችን ላይ ርዝቃችን ያዙረው ሰላሙን ያንጣልን ማለት ነው። እሱ ነው የምላችሁ እና ይሄን ይመስላላችኋለሁ። እና ምንም ችግር የለውም ባያቸው ሰልዋ እንዳፈሩ እኔ እጠብቃታለሁ። አድጌ ምናምን አታያቸውም እንዴ? ባያቸው እንጂ ንገሪያቸው፣ ንገሪያቸው ቁንዲላ አስኪዝም ለታይ ነው ጉርጉር እና ላችኋለሁ ቤተሰቦች። ያው እየገባችሁ እንደሆነ ተስፋ አደርጋለሁ። ያው ምስቅበት ማለት ነው። ያው እናንተ መቼም ለዚህ አትቸገሩ ቀለም ለማድረግ እንደዛ ነው እላችኋለሁ። እና ምን ልላችሁ መስላችሁ የመጣሁት ኢንጂነራል ወደ አጠቃላዩ ሲል ማለት ነው። እየተረከጁ ምናምን ላላችሁ አሻራ ይዘሽም ወይ ምናምን ላላችሁኝ አሻራ ሳውዲ መግባት አልችልም። ሳውዲ አሻራ ይዘኛል ማለት ነው። ኮይት ነው ልሄድ አልኩት። ሌላ ሀገር ይዘኛል ብዬ አላስብም። እኔ እስካሁን የሚያዘው አላውቅም። ለምሳሌ ኮይት አሻራ ያለበት ሰው ኮይት መግባት አይችልም ተመልሶ። ዱባይ አሻራ ያለበት ሰው ለኛ ላይ መጣ አይችልም ማለት ነው። ሳውዲም እንደዛው። እኔ አሁን ሳውዲ ነው አሻራ ያለብኝ። ሳውዲ መግባት አልችልም እንጂ ሳውዲ ነበር የምፈልገው መልሼ ማለት ነው። ስራው ነው እንጂ የሚያስጠላኝ ሀገሩን በጣም ነው የምወደው ስቲል ማለት ነው። ሳውዲም በጣም ነው የምወደው። አላህ ይጠብቃት ሳውዲ አረቢያ ማለት ነው። እና ግን አሁን ላይ ልሄድ የፈለኩት ኩዌት ነው እላችኋለሁ። እንግዲህ ኩዌት አሁን እያስገቡ ነው ማለት ነው። እንግዲህ አላህ ኸይረኞቹ ጋር ይግጠመን ነው የምንላችሁ።
ዱዓችሁ አይለኝ፣ ዱዓ አድርጉልኝ፣ አደራ ዱዓ አድርጉልኝ ማለት ነው። እሱ ነው የምላችሁ። ሲቀጥል ምን ልላችሁ ነበረ? እባካችሁ ስልካችሁ ላይ አትተኙ፣ እንደ እኔ አይናችሁን በሽተኛ እንዳትሆኑ ማለት ነው። እኔ አይኔ ጥሎኝ ነበር፣ ይገርማችኋል ማለት ነው። እንግዲህ ስታዩት እንዲህ የፈጠጠ ነው። እንግዲህ ምንም ችግር የለበትም። ወላኪን ምን አለ መሰላችሁ ታይቀድም አሞኛ ቃል አረብ ሀገር እያለሁ ማለት ነው። ታይ እንጂ ማሪቱ እና አሞኝ የሆነ ሰዓት ተመርምሬ የሆነ ምንድነው እይታሽ ቀንሷል ብለውኛልና የእይታ ድክመት ነዘር ጣይፍ ነው የሚሉት መሰል እነሱ መነጽር አዘውልኛል ማለት ነው። እና አልፎ አልፎ ተጠቀም ነበር ስልክ ሲይዝ የሆነ የማንባረቅ ነገር ስልክ ሳይ የሆነ ስልክ ቲቪ ሳይ ያንባርቀኛል ማለት ነው። ልክ ውሃይታችሁ የሚያንባርቃችሁ ነገር የለም እንደዛ አይነት ስሜት ነው የሚሰማኝና እንደዛ የሆነ መነጽር አዘውልኛል መነጽሩን ስለፍተውኛል ማለት ነው። እና አልኳችሁ አሁን ሲሄድ ስመረመር ማለት ነው እንትን ያው የርቀት የማያት ችግር እንዳለ ነው የነገሩኝ። እና ከዛን የሆነ ኤቢሲዲ አሁን ላይ አክብዱታል። እኔ ድሮ እንደዛ አልነበረም ሳውቀው። በቅርቡ ናችሁ ነው አንድ አይናችሁን ግለጡና አንድ አይናችሁን ይዛችሁ አንብቡ የምትባሉት። አሁን ደግሞ በ6 ሜትር ርቀት ያስቀምጡና አንድ አይናችሁን ይዛችሁ በአንድ አይናችሁ ታነባላችሁ ማለት ነው። እኔ እንዲሁ ስለቀው ይታየኛል፣ ወላኪን አንድ አይነት ሲይዝ አልታየኝም ማለት ነው። ኤቢሲዲ ዊ ያሳዝን። ከዛን መነጽር ያስፈልግሻል አሉኝ። ያው እይታ ችግር ካለ በመነጽር አስተካክሎ ያሳልፏችኋል። ደም ማነስ ካለ በመድኃኒት እንደዚህ ቀለል ያለ ነገር ከሆነ ያው ድጋፍ ሰጥተው ያሳልፏችኋል ማለት ነው። እና እናንተ ልል የፈለኩ ምንድነው አደራ እንደው ባካችሁ ስልካችሁን ቀንሱ። በገዛ እጃችን እየጠፋን ያለው ማለት ነው። እያንዳንዱ አረብ ሀገር የኖረ ሴት አሁን ተመልሶ አሁን እዚህ አሻራ ቢነሳ አይኑ ችግር ይገኝበታል። ለምን ብትሉ ስለማቅ ነው ስልክ ላይ ያለን ትኩረት። እኔ እኮ ለደቂቃ ተጀ ጠብ አይልም ስልኩ ከጀ በቃ እየጠረኩኝ ራሱ በቃ በርሬ አሁን በመሃል አቁሜ እያጸደው በመሃል አቁሜ ነው ስልኬን በቃ የማየው ማለት ነው። እና ማሪ ምን ነው እንቅልፍና ተራብ እና እንደዛ ነገር ስላለ በጣም የስልክ ትስስራችንን ከስልክ ጋር አዛገር የምንኖር ሴቶች የስልክ ትስስራችንን ስለማቅ እንደ ሁሉም በሽተኛ ነው የሚሆነው። በዚህ አያያዝ ነው ያልኩት። እና ስልካችሁን ቀንሱ። ስፔሻሊ ተኝታችሁ መብራት አጥፍታችሁ ሁሉም ሰው ነው የሚመክረው ይሄንን መቼም እኛም መካሪ ሆነና ተነሳ ሲደርስብን እንጂ ማለት ነው። ስልካችሁን ለአይን ካንሰር ሁሉ እንደሚያጋልጥ ተነግሯል። ጨለማ ውስጥ ሆኖ ስልክ መጎርጎር ማለት ነው። እና ስልካችሁን በአግባቡ ተጠቀሙ ነው የምላችሁ። እሱ ነው አደራ ልላችሁ የምፈልገው። አለዛ እያንዴንሽ መተሻውን ስዴት እንዲግማለሁ ካሽ አይንሽ ችግር አያርግባችሁ አረቢ። ሁለተኛ መሰደድ በጣም ከባድ ነው። አማሬ ምን ነው በተለይ እንደዚህ ወልዳችሁ እንደዚህ አሁንም ማማሚል ልጅ ጥላችሁ ስትሄዱ እንዲያስባችሁታል። ከባድ ነው ጎበዝ፣ መረገም ነው ብዬዋለሁ እኔ መቼም ወላሂ። እንደው ከወለዱ በኋላ ላይ ጥሎ መሄድ እኔ የእርግማን ነው እንጂ እኔ እንጃ የደህና ነው አልልም። ብቻ አልሐምዱሊላህ። እንግዲህ ምናልባትም ደግሞ ኸይር ሊሆንም ይችላል አይታወቅም። ካላህ ህዝነት ተስፋ አንቆርጥም ማለት ነው። ብቻ ስነግራችሁ ከባድ ነው። አላኩል ሀል ስልካችሁን በአግባቡ ተጠቀሙ ነው የምላችሁ እንጂ እኛ ጉዞ ጀምረናል እላችኋለሁ። እንግዲህ አሁን እኔ ምርመራ ብቻ ነው ተመርምሬ የመጣሁት። አሻራም አልሰጠሁኝም። አሻራውን ሰሞኑን ስላችሁ እዛ መቆየት አልቻልኩም። አሁን ከመጣሁ ስንት ቀን የመሰላችሁ? አንድ 6 ቀን ይሆነኛል ማለት ነው። ኮምቦልቻ ከመጣሁኝ እዛ 4 ቀን ብቻ ነው የቆየሁት እና እዛ መቆየትን ሁሉ ቀን እዛ መቆየት አልፈለኩም ማለት ነው። ያው ሲጠሩ ከመልሼ መሄድ ነው የፈለኩት። ያጀሳሪ ስኩሪ ወስጀት እና ያ አሁን ሲጠሩ ደግሞ ላሻራ ሄደለው አሻራከት በኋላ ደግሞ ስንት ቀን ባላቀም ያው ትኬት ይቆረጣል ወደዛው ወደ መዳም ኩሽና ነው ማለቱና እንደው አርብ ጋይስ ከባድ ነው ከምነግራችሁ በላይ በቃ ገና ሳልሄድ ሀሳቡ ገደለኝ እላችኋለሁ። በቃ አሁን ነፍሴን እዛ እንዳለኩ ምናምን አርግ ነው ምስለው ማለት ነውና በቃ እንጃ ሀሳቡ ልነግራችኋለሁ ከቃል በላይ ነው። ሀሳቡ ከምነግራችሁ በላይ ነውና አላህ ብቻ ያግራውኒ በእንዲህ ሁኔታ እንደምዋጣው አይመስለኝም። እኔ እንጃ እስኪ እንግዲህ አላህ ብርታቱን ይስጠኝ ነው የምላችሁ። በተረፈ ዱዓ አድርጉልኝ ብያችኋለሁ ሁላችሁም ኢንሻአላህ። እስኪ ያው ያለውን ነገር አብረን እንቆያለን ኢንሻአላህ። አሳውቃችኋለሁ ማለት ነው። ከዛ ሰላም ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እየረበሹ ነው ጋይስ፣ ምንም ማድረግ አይቻልም።